የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥ ከምን ሰላም ሰላም፣ እንዴት ናችሁልን? የኛ ውድ እና ተናፋቂ የዩቲዩብ ፋሚሊዎቻችን እንዴት ናችሁልን? አረ ሰላም በሏችሁ። ሰላም በለናል። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ቤተሰብ ሰላም ሰላም። ውድ እና የተከበራችሁ ቤተሰቦቻችን እንግዲህ ፋሚሊዎቻችን ዛሬ እንግዲህ አሁን አንዴ ዝም በሉ። ቀድሜ ለፋሚሊዎቼ ቆያ እንዴ እንትን ይበሉ እንጂ ትያየሽ እንዴት አያችሁ ይብለሽ የምትዩ ትያየሽ አልስከው እስቲ ዝም በሉ። ወይኔ ትያ ሳይሽ እንዴት አያችሁ ይብለሽ የምትዩ ተከይዱ እንደው ተከይዱ እንዳረጋው እንሄዳለን ፍቅር ካለች ይበቃኛል። እውነት በቃ እንግዲህ ፋሚሊዎች ዝም በሉ። ዛሬ ደስታችን ነው። ዛሬ አዎ ለፍለክስ ነው ዛሬ ቀን ብቻ ከ10 ሬት አርጉኝ። እዚህ እንዲህ እንደተሰብስበን ከ10 አርጉኝ። ኮሜንት ሴክሽን ላይ እንጠብቃለን። እንግዲህ ዛሬ ምንድነው እንደዚህ በዲኮር በአበባ ፏፈሽ ብላችሁ የመጣችሁት እያላችሁ ሊሆን ይችላል። እንግዲህ ፋሚሊዎቼ ዛሬ ለኔ በጣም ልዩ ቀሪ ነው ማለት ይሄስ ማለት እንባራሱ ይተናነቀኛል ማለት በዚህ ቀን ማለት የሀዘኑ ባሰ ኧረ በእግዚአብሔር ቃል እንዴ አይ ነው የሀዘኑ ባሰ ሳይሆን የደስታው ባዶ ስማውን እንኳን ማሙል ይፈታ ተረጋገረ ዘና በእንጂ ተተሪን ገና ሰካይዞስ ከምን እንደሚሆን ታየው የለ እሱ ገና እየጠበኩ ነው። ብቻ ፋሚሊዎቼ የኔና ኪያ 4ኛ ዓመታችን ነው ማለት 4ኛ ዓመት ስንል ብዙዎቻችሁ ግራ ልትጋቡ ትችላላችሁ። ከምን ያው 4 ዓመት ልትሉን ትችላላችሁ። እኔና ኪያ እንደምታውቁት ረዘም ያለ ግንኙነት ነው የነበረንና በመሃል ብሬካፖችም ቢሆኑ አለመስማማቶች አለመግባባቶችም ቢኖሩ እንዲህ እያለን እንግዲህ 4 ዓመት አስቆጥረናል። ለኔ ደግሞ ያ ቀን በጣም ትልቅና ልዩ ቀን ነው ማለት ፈጣሪ ሰውን ያለ ምክንያት አገናኘን አይደል የሚባለው። እኔና እሱን ኪያም ያለ ምክንያት አላገናኘንም፣ ያለ ምክንያት አላጣላንም፣ ያለ ምክንያት ደግሞ የዛሬን ቀን ላይ ማላደረሰንምና ዛሬ እንግዲህ ኪያን ሰርፕራይዝ ልናደርገው ነው። እንግዲህ በዚህ ጋር ፍቅር እህቷ አለች፣ በዚህ ጋር ደግሞ ጓደኞቹን ይዤ እንዳለ መጥቻለሁና ዛሬን ኪያን ሰርፕራይዝ እናደርገዋለን። ምን ታስባላችሁ? ምንም አነስም ደስታችን ነው። ወረደኛ እንትን ተብሎ እዚህ ጋር ቁጭ ደርሰናል። ለኛ ሰርፕራይዝ ማለት ነው። ለኛ ሰርፕራይዝ ከገብረራ ያለሰ ከሙሉ ፋሚሊ አረፍ ሰታረገኝ አለችው እንዳይመጣ ብላ በአዲስ ካውን ድረስ ኪያጋ ነበር። ነጠደፈ እንዴት እንደመጣው እኔ ነኝ የማውቀው። ቆይ እናንተ ግን ምንም ያላችሁት ነገር የለም። እዚህ ጋር ስላለው ነገር ያወራችሁት ነገር በፍቅር አምናለሁ። ወይ እኛም እኮ በፍቅር ነው። እኛ በፍቅር ነው። እኛ ራሱ ነው እንዳለው ከዚህ ነው ለምን ስራው በፍቅር ነው። እንደምታዩት በፍቅር ነው። እኛም በፍቅር እናምናለን። ግን እሱ አይደለም ዋናው። እሺ ታራኝ ነገር የኔ መሰለ ነገርማ ፋሚሊ እንዴት እንድናቀር ራሷ እነሱ ጉዳይ እኛው እዚህ ጋር ምን እንላለን? ቸኝነቴን ነው እኔም ማስታውሰው። እኛ እንሄዳለን እኮ ሜዳችን አይቀርም። ግን የደስታቸው ከፈል እስቲ እንየው እንላቸው እና እንግዲህ ፋሚሊዎቹ ዛሬ እንግዲህ እንደምታዩት የኪያን ሲስተር ጓደኞቹ ሰብስቤን የመጣው ተልኳችሁ ዛሬ ለትልቅ ነገር ነው ማለት እነዚህ 4 ዓመቶች ለኔና እሱ ቀላል ጊዜያቶች አልነበሩም። በጣም ብዙ ነገሮችን እኔና እሱ አብረን አሳልፈናልና የኔንም ህይወት ብዙዎቻችሁ በደንብ ታውቁታላችሁ ማለት ከኪያ ጋር ከመጀመሪያ በፊት የነበረኝ ላይፍ በጣም ታውቁታላችሁ። ምን አይነት ሁኔታ ላይ እንዳለሁኝ በደንብ ትረዱታላችሁ ማለት ብዙዎቻችሁ መካሪዎቼ፣ ጓደኞቼ፣ እህቶቼ ስለነበራችሁ እያንዳንዱን ፊሊንግን እያንዳንዱ ስሜቴን በደንብ ታውቁታላችሁና ከኪያ ጋር ሲሆን ደግሞ ሌላ ቃል ኪዳን የመጣችሁ ማለት ከዚህ በፊት ከምታውቋት ሌላኛው ቃል ኪዳን ናት ማለት ራሴን ሆኜ ነው ያገኘሁት ከሱ ጋር ሲሆንና ያ ደግሞ ማለት ለሴት ልጅ ራሷ መሆን ከወንድ ጋር ስትሆን ወይ ከፍቅረኛዋ ጋር ያ ትልቅ ነገር ነው ብዬ አስባለሁና ለኪያ ከዚህ በላይ ባደርግላት በጣም ነው ደስ የሚለኝ ማለት አሁንም በጓደኞቹም እንደዚህ ፐብሊክ ላይ ኪያ በጣም ነው የምወድህ፣ በጣም ነው የማፈቅርህ ማለት ፈጣሪ አንተን ስለሰጠኝ በጣም እድለኛ ነኝ። ዛሬ የማደርገው ነገር ምናልባት ትንሽ ወጣ ሊል ይችላል ማለት ወጣ ሊል ይችላል ስላችሁ በእኛ ሀገር ባህል አልተለመደም፣ በውጮቹም እርግጠኛ አይደለሁምና ግን ደግሞ ላይክ ለእናንተ ህይወት
ዛሬ አልቀስ የለም ነው ብቻ እንግዲህ ፋሚሊዎች ይቅርታ አድርጉልኝ ማለት ቶሎ ስሜታዊ ስለመሆኑ ባህሪ እንደዛ ስለሆነ ነው። ከኛ ባህል አልተለመደም ይገባኛል። ብዙዎቻችሁ ይሄ ነገር ሊያስቀይማችሁ ይችላል። ግን እኔ ከፍቅሬና ከመውደድ ያንጻር ነው እዚህ ጋር ነገር አዘጋጅቻለሁ። እንግዲህ ቀለበቱን አያችሁት ይመስለኛል። ኧረ ጨዋታው ደርሷል። ጨዋታው ደርሷል። ያልሸልት እኔ እንጃ አንቨርሰሪ በቀለበት ጀመረ እንዴ? ኧረ እኛም እንሄድ አይመስለንም ዛሬ። እና ብቻ ዛሬ የፈለኩት ነገር አሁን ነው ያዘጋጁለት ልብስ አለ። እሱን ፏፈሽ ብሎ እሱን ለብሶ እንዲመጣ ታደርጉታላችሁ። ከዛ እዚህ ጋር የጋብቻ ጥያቄ ጠይቋለሁ። የምርሽ አንቺ ነሽ የምትጠይቀው? ማለት ፍቅር ላይ ማለት ወንድ ልጅ ብቻ መጠየቅ አለበት ብዬ አላምንም። አለ ነገሩ። አይ ልክ ነሽ፣ ልክ ነሽ። ጊዜው መቀየር አለበት። ሁሌ እኛ ጠይቀን አንችለው ደግሞ ይገባዋል። ታውቃላችሁ ይገባዋል። ፋሚሊ ቅርር ያለ ሰው ይገባዋል ይገባል። ስለዚህ አይ እኛ ነጥማለን ተጠይቀው ሁሌ እኛ ጠይቀን እንዴት ነው አሁን እኔ ትንሽ ለወጥ ላድርገው ነገሩን ብዬ አስቤ ነው። እና ዛሬን ኪያ ታገባኛለህ ወይ ብዬ ለመጠየቅ አስቤያለሁ። አሪፍስ ምን አገባ? ቆይ እሱም አብረን ምን ይሆናል ስበይ ነው ፍቅር ምን ትያለሽ እንዴ? ማለት አሁን ሴት ልጅ የምትጠይቀው እንዴ ነው ማለት ሁሌ ተለመዳል። አንቺ ደግሞ እንዴ ሴቶች ሁሌ ለምን ለሴት የሚጠይቅ እንደዚህ የሚባል ነገር የለም። ሁሌ እስከ ዛሬ ድረስ እኛን ስንጠይቅ ነበር። ዛሬ ደግሞ ትጠይቀን እኛም እስቲ እንትን ይላል ወጉ ድረሰን ትንሽ አከራካሪ ነገር እንደሆነ ይገባኛል። ዛሬ አንበሳያቸው መሆኑ ነው እንጂ እንደዚህ አይነት ፕሮግራም ይሁን ይቻላል። ማንኛውም ግን የሆነ ሲጀመር የሆነ ሹክሹክታ ታሰምቻለሁ። ማለት ኪያም ለኔ ቀለበት ለማድረግ ከዚህ በፊት እያሰበ ነገር ነበርና ነገሮች ስላልተመቻቹለት ነው። ለምን ደግሞ እሱ ብቻ ይቸገራል? ማለት ከመቸገር አንጻር ሳይሆን የኔን ደስታ ብቻ ሳይሆን ደግሞ የሱን ደስታ ማየት እፈልጋለሁ። ማለት ለምን ሴት ልጅ ወንድ ልጅን ፕሮፖዝ ማድረግ አትችልም? ማን ያለው? ማለት እኔ እንጃ ትንሽ አከራካሪና አሻሚ ጉዳይ ሊሆን ይችላል። በጣም ስለምወደውና ስለማፈቅረው ከዚህ በላይ ባደርግለት በጣም ነው ደስ የሚለኝ። ማለት ስለሚገባውም ጭምር ነው። እንዴ ተናግረናል። አይ ያው ሰዎቻችን ያው እንደምታውቁት ይሄኛውን ታሪክ ተውትና በቃ በመሃላቸው ደስ የሚል ፍቅር አለ፣ ብዙ ነገር አለ፣ ብዙ ነገር አሳልፈዋል። ስለዚህ ስለሚገባቸው ብቻ የእሷን መጠየቅ አትዩት፣ ወይም ደግሞ የእሱን አለመጠየቅ ሳይሆን በቃ በመሃላቸው ፍቅር አለ፣ ፍቅር ያሸንፋል በሚለው ስለ ፍቅር ተስማሚ ሰው አግኝቻለሁ ማለት ነው። ዋናው ፍቅር ነው የሚያምነው። ሌላ ሀሳብ ቀለበታችሁ አያኖራችሁ፣ ቀለበታችሁ ሊያኖራችሁ አይችልም። ቀለበት አያኖርም። ያው ታውቃላችሁ ልብ ነው፣ ልብ ነው መተሳሰብ ዋናው እሱ ነውና ዋናው ቁም ነገሩ ፍቅር ነው። ልብ ለምንም አይነት ነገር መጀመሪያም መጨረሻም ፍቅር ነው። ፍቅር ይምላ እሱም በፍቅር የሚያምር ልጅ ነው። ያው እህቱም ደግሞ ባይዘው ፍቅር ነው ስሟ፣ ፍቅር የበዛበት ቤት ነው እና ቤቱ ፍቅር የበዛበት ቤት ነው እና ይገባዋል። ፍቅር በፍቅር የሆነ ይገባዋል። ታምኝበታለሽ። ያው እያስለቀሱኝም ቢሆን ፍቅር ያሳዩኛል። ተመስገን። በፕራንክ ቪዲዮ እያሰዋላችሁ ፍቅር ያሳዩኛል። ይመሻል። እና እንግዲህ ፋሚሊዎቻችን ዛሬ ያለ ነው የኪያ ቤት ነው። እንዴ ምንድነው መምሳሽ አልገባላችሁ እኮ ፋሚሊዎች ምንድነው ነገር ላይ እንዴት ነው ግን በጣም ቆያችሁበት እኮ 45 ደስ ሙሉ ቁጥር አረጋችሁ ሙሉ ላይፍም እኮ 50 ነው። ስለዚህ እንትናም 50 እንግዲህ በዚህ ቪዲዮ 5000 ሰዎች ሰብስክራይብ በእኔ ስም እንደምታደርጉ ተስፋ አደርጋለሁ። በአንቺ ስም ስንት ሰው ሰብስክራይብ አለ? ለወንድምሽ 10,000 ተገኝቷል እዚህ ጋር ጨረታን ከፋ። እኔ ምንም አይደለም። ጨረታን ከፋ ብደፍኑት 100 ላ ብታስገቡት እኔ ገብረር ያለ ፋሚሊ ነኝ። እኔ አምንባችኋለሁ። ፋሚሊ ይገባናል፣ ስለሚገባን ነው። እሺ ይገባናል። እንግዲህ ፋሚሊዎቼ በዚህ እኔ ባሰብኩት ሀሳብ የምትረዱኝ ሰዎች ልትኖሩ ትችላላችሁ፣ ማትረዱኝ ሰዎች ልትኖሩ ትችላላችሁ። እንግዲህ የኔና እሱ ፍቅር በሂደት የምታዩት ነገር ነው። ማለት ሚዲያ ላይ ያለ ፍቅር ብዙ ጊዜ ሚዲያ ላይ እና ሪል ላይፍ ላይ ያለ ነገር ተመሳሳይ ነው ብሎ ብዙ ሰው አያምንምና የኔና ኪያ ግን እህቱ ጓደኞቹ ምስክር ናቸው ለኔ ምን ያህል ዋጋ እንደከፈለልኝ
በጊዜ ሂደት ማስረዳችሁ ነገር ይሆናል ማለት ኪያ ስለራሱ ሲወራበት ብዙ ጊዜ ደስ አይለው ይገባኛል። ሰው ሆነን ስለኛ ሲወራብን ብዙዎቻችን ደስ አንሰኝምና ሰው ሲያደርግላችሁ መመስከር ትልቅነት ነው ብዬ አምናለሁና በድጋሚ በጣም ወድሃለሁ። ለዛሬ ቀን ፈጣሪ ስላገናኘን በዚህ ቀን ስላደረሰን ፈጣሪ ክብሩን ይውሰድ። የዛሬን ቀንም ደግሞ በደስታ እንደሚቆሽ ተስፋ አደርጋለሁ። አዩ እሱን ግራ ሊገባ ይችላል። ኧረ ቃል ኪዳን ወዴት እየሄድሽ ነው ሊል ይችላል። ግን ስለምወድ እና አሁን ታመጡታላችሁ ነው ወይስ ምንድን አሰባችሁ? ኧረ ኖርማል ነው ግን ደርሰን እንዲህ ላይ ይዤላችሁ መጣው አይነስ እንዴ አይኑ ሸፍን ግን ደስ ይለኛል። እንዳሰብ ፋሚሊ ምን ትላላችሁ? አሪፋ እንደዚህ 11 ነው እንደዚህ በእውነት አይ ሸፍኑስና እስቲ ጋር ቆምት እንደዚህ ይዤው ሸፍኜው ወይንስ የሆነ ነገር እንዳለ ይጠረጥራል። ዝም ብሎ ምናምን ካልነውማ አይመጣው ዝም ብሎ ይግባ። ፋሚሊዎች ይታሰሩ እያሉ ይመስለኛል። ዝም ብዬ ሳስበው ማንኛውም አስረን ይዘን እንመጣለን። ያው ሻሽሽን እዚህ ይዘሽ ስላልመጣሽ የእናንተ እንጠቀማለን። እኛ ሻሽ አንጠቀምም። ቲሸርት ባይሆን ገጥም አድርገን አስረንሽ እናመጣልሽ። ወጥነግ አድርገን ስራሽ። ስለዚህ ለማንኛውም ፋሚሊ እንግዲህ ያው ደስታቸው ደስታችን ነው። የኛ ግራ በይን እንግዲህ እናንተ በደስታችን ተካፋይ ስለሆናችሁ ደስ ይለናል። ምርጫ ቅስቀሳ እናድርግ እንጂ እኛም እስከ መቼ ሲንግል ሆነን ግራ ጎኔ ወደንሽ እና ሆ ግራ ጎኔ በቃ ከመጣሽ ነው ኪያን ጄ ልመጣ ልሄድ ነው። ይዘን እንምጣለን። ይዘነው ልምጣ ነበር። ምን ይመስልሻል? አስሻላ ይባል እህቱ ስለሆነች ፋሚሊ በደንብ ሰርፕራይዝ አለሽ። እንኳን በደንብ ሳላየው ሰርፕራይዝ አለን። የዚህ ቀልዳላችሁ እንዳትቃለሉ። ጋንዳልን ጨምርሽ ነው እንደነ የምጨምርሽ ቀልድ ነው። ይሄው ሌላኛው ሰውዬ ችግር ጋንዳ ውስጥ ነው የምጨምርሽ። እዚች ገቁ እሺ ቆም ምንድን እንትን ወይ ዱላት በሉ ማሰሩን አሰበው በሉ እንትን ትንሽ ጠገብ ግርን ከፍ አድርገን በጣም ሂዳ ያን ከፍ አሁን ትንሽ ጠገብ በዚህ ገቁ ተመቸ ምቾቱ ወደ ታች የሚሰርግ ነገር ነውና ጠገብ ጠገብ በዚህ በኩል እስቲ ጠገበላ ጠገብ እሺ ጠገበላ ምንድነው ጠገበላ ትንሽ ጠገበል እስቲ እሺ ቆይ በሲን ቀስ እያልክ ነው ቀስ እስቲ ድገማት ቀስ አሁን ድገማት አራቀም ሰው አዘንጦ ሙድ ይዛል ሰው ላይ እሱን እኮ ነው ዛሬተኛው አመታችን መሆኑ ደስታ ነው። በጣም ወድክ በጣም ነው ማፈቅር። ምንድነው ማውለቃችን ባይዘው የቃልዬ ድምጽ ነው የኔ ድምጽ አይደለም። ይሄ ቃልዬ ድምጽ እኔ ማለት ለምሽ ብራዝ እኔ ከጀርባሽ ነኝ። ይኸው እኔ ሁሌ መከታሽ ከጀርባሽ ነኝ ያለው ደነገጠ መሰለኝ። ሌላ ሰው ስዬ ነው አባቴ ዛሬ 4ኛ ዓመታችን ነው። ረሳክ በጣም ነው የሚረሳው ፋሚሊዎች በዚህ አጋጣሚ ብቻ ግን በጣም ነው የምወደው በጣም ነው የማፈቅረው። ህይወቴ ውስጥ እንዳንተ አይነት ሰው ስላለ በጣም እድለኛ ነኝ። ማለት ልክ እንደዚህ እንደተሸፈንከው ሁሉ አይነት ጨለማ እንደሚታይ ሁሉ ህይወቴ ራሱ እንደዚህ ጨለማ ቢሆን ብርሃን ይነክ ማለት ፈጣሪ የሰጠኝ አላቅም። ስላንተ ምን ብዬ ማውራት እንደምችል አላቅም። ታውቃለህ በጣም ነው የምወደው በጣም ነው የማፈቅረው። ፈጣሪ እንዳንተ አይነት ሰው ስለሰጠኝ በጣም እድለኛ ነኝ። የዛሬውን ቀን ተወድካለሁ ሊሆን እንጃ አባቴ ተንበርክኬያለሁ። ምንድን አስደነገጠ? ኪዩ ደነገጥ? ምን ሆነ? ተገፋኛለህ ወይ? ሲጀምር ምን ተፈጠረ? ለምንድን ነው ማለት ነው እንደዚህ አይነት ነገር ይደረጋል? መጀመሪያ አትናገሩ ነበር? ይህ ፕሮግራም ደንግጣ ደግሞ አላቀፍከኝም እኮ ስንት ነገር ተፈጥሯል አይደል? ቀድማችሁ አትናገሩም? ሌላ ሰው በቃ አንተ ጋር የሚፈጠር ነገር አለ። ወዴ በቃ ወዴ አባባዘው በእናትህ እሺ ቀለበት ምንም እዚህ ጋር ቀለበት አያስፈልገንም። እኔና አንቺ መሀል ውስጥ ምን ማለት ቀለበት አያስፈልገንም ማለት ምን ማለት ነው?
ኪያ እሱ እንደዚህ ነገር ቀድሞ ተናግራችሁ የሆነ ነገር እኔ እኮ ሌላ ነገር መስሎኝ ኪያ በማርያም ስም ምን ብላችሁ ነው ያመጣችሁኝ? ሰርፕራይዝ ነው በቃ የሷ ኪያ አይኔ ነኝ። ምንድን ነው የተፈጠረው? ኪያ አይኔ ነኝ ምን ካልመጣ ነው የምትለው? ምንድን ነው ምን ተፈጥሮ ነው የተፈጠረ ነገር? ኪያ አይኔ ነኝ። ቃልኝ እኮ አባቴ ቃልኝ እኮ ይሄን እሺ ደንግጠክ ነው እንደዚህ ማድረግ ደንግጠክ በደንብ አዳምጪኝ። ይኸውልሽ በቃ እዚህ ጋር ይኸውልሽ ይሄ ማድረግ ትክክል ምን ሆኖ ነው ፓፒ? ምን የተፈጠረ ነገር አለ? ምንድን ነው እኮ ቆይ አንተ ነው ኪያ በማርያም መስረገጥ አንድ ላይ መሆን አንችልም። በቃ ምንድነው አንድ ላይ መሆን አንችልም። እኔና አንቺ አንድ ላይ መሆን አንችልም። ይቀልድ እኮ ነው አልችልም። በማርያም በቃ እንደዚህ አይነት ነገር ማቆም አለብን። ይሄ እንዳለ መፍረስ አለበት። ምንድነው እንደዚህ ተው ተረጋጋና እንትን በል ያውራኝ አታስደብራት። ያልገባችሁ ነገር አለ። በደንብ አዳምጪ። በቃ እኔና አንቺ አንድ ላይ መሆን አንችልም። በቃ ይቅርታ። በቃ ምን አደረኩ? እሺ ይሄ አስቀይሞክ ነው አንተ ኪያ አንተ ተረጋጋ። ቆይ በቃ በእኔ ህይወት ውስጥ ድጋሚ አንችልም ማለት አልፈልግም። በቃ አልፈልግም። በቃ እንትን ያጠፋሁት ኪያ ቢሳው ላይ ያጠፋሁት ነገር አለ ፓፒ እንደዚህ እየሆነች ምንድን ነው የምትለው እንዴ? በማርያም ተጨነቅኩበት እኮ ሰውን እያየከውራኝ አይኔን እያየከውራኝ አባቴ በማርያም ምንድን ነው እሱ እየተፈጠረ ያለው? እሺ ንገረንና ልትጨነቀች ነው እሷም እኮ ተረጋጋና ቆይ ንገረን። ቀለበት ጭራሽ አይዞሽ ምንድን ነው እየተፈጠረ ያለው? ያወራችሁት ነገር ነበረ? ምንድን ነው እየተፈጠረ ያለው? እሺ ምንድን ነው እየተፈጠረ ያለው? በቃ ተረጋጊ። ነገር አለ? እሺ ተረጋጊ። በቃ እሺ ያዋራዋለሁ። በቃ ታልቅሽ ነው ይሄ ቀልዳል እንዳውቆ ነው። ተነሽ መጀመሪያ ቆይ እሺ ቆይ ተረጋጊ ቆይ በቃ ተረጋጊ ቆይ ወይኔ እሺ ተረጋጊ ቆይ መጠየቄ ነው ቆይ በቃ እሺ ተረጋጊ አንቺ ከራስሽ ዞኝ መጀመሪያ ምንድን ነው እየተፈጠረ ያለው? ጭራሽ ነው ያልገባኝ እኮ ግራ ገባኝ። እንደዚህ ሆኖብኝ እኮ አያውቅም። እሺ ተረጋጊ ለማለት እሺ በስራ እኮ እሺ ሲጀመር እሱ ነው ጥፋተኛው።